ዛሬ የምገኘው በአድዋ ሙዚየም ትልቅ በሚኒስቴር ደረጃ ነበረ የተጋባዥ እንግዶች የነበሩት። አም ሶ ሃፒ ሰላም እንዴት ናችሁ? ዌልካም ባክ ቱ ማይ ቻናል። ዛሬ የምገኘው በአድዋ ሙዚየም ስመጣ አሳይቻችሁ ነበር። ሶ ምን አለ እያላችሁ ከሆነ የኢስት አፍሪካ ሄልዝ ኬር ፌዴሬሽን ዛሬ ሚቲንግ አለው፣ አኑዋል ሚቲንግ እና በአድዋ ሙዚየም አዲስ አበባ ውስጥ ነው እየተካሄደ ያለው። ለ3 ቀን የሚቆይ ኢቨንት ነው። እኔም ይሄን ኦፖርቹኒቲ አግኝቼ መጥቻለሁ። እስከ ዛሬ የምታውቁት ወይ የምታዩ ቮለንቲር ሳደርግ ኦርጋናይዝ ሳደርግ ነው። ዛሬ ፓርቲሲፓንት ሆኜ መጥቻለሁ። እንዴት ይመስላል ዝግጅቱ? እንዴት ነው? እነማን ተገኙ? ምን አለ የሚለውን የማሳያችሁ ይሆናል። አብራችሁኝ ነው። እንዳያችሁ አየር ተቀበልን። ከዛ በኋላ ትንሽ አረፍን። እስካሁን የነበረውን አሳይቻችኋለሁ። ላይክ በትልቅ በሚኒስቴር ደረጃ ነበረ የተጋባዥ እንግዶች የነበሩት እና በአም ሶ ሃፒ ላይክ እዚህ መሀል በመገኘት የራሱ በጣም ደስ ብሎኛል። አይ ሆፕ ከዚህ በኋላም ጥሩ ጊዜ እንደሚኖርን ለቀጣይ 2 ቀናቶች ከቻልኩኝ 3ቱንም ቀን ላሳያችሁ ሞክራለሁ። ካልሆነ ግን የዛሬና የነገ ወይ ደግሞ እንደሚሆን አደርጋለሁ። የቻልኩትን ያህል ልቀርጽላችሁና ላሳያችሁ ሞክራለሁ። አሁን ከቲ ብሬክ ልንመለስ ነው። ውስጥ ደግሞ ምን እንደሚመስል እናያለን። Hi!
እንዴት ናችሁ? ዛሬ ዴይ ቱ ነው። ትላንትና ዴይ ዋን ላይ ሳልጨርስላችሁ ቀረሁኝ። በጣም ደከመኝና ቶሎ ነበር የተመለስኩት። ዛሬ አይ ሆፕ በደንብ ቆያለሁ እና በደንብ አሳያችኋለሁ። ትላንትና በጣም ደስ የሚል ጊዜ ነበር። ዛሬም እንደዛ ይሆናል ብዬ ተስፋ አድርጋለሁ። አብረን እንውላለን እና ትላንትና ደግሞ በጊዜ ሄጄ ላይክ በጣም ቆይቶ ነው ፕሮግራሙ የተጀመረው እና ዛሬ ትንሽ ረፈድ አድርጌ ለመውጣት አስቤያለሁ እና አርፍጃለሁ ኦብቪየስሊ እና እንዴት እንደሚሆን አብረን እናያለን። ባይ ሃይ እንዴት ናችሁ? እስካሁን የነበረውን እያሳየኋችሁ ነበረ። ብሬክ ነበረን፣ የሚገርም ፓነል አሳልፈናል። ከዛ ደግሞ አሁን የምሳ ሰዓት ደርሷል ማለት ነው። አብረን እንበላለን እና በጣም ደስ የሚል ቆይታ ነው እያሳለፍኩ ያለሁት። ላይክ አይ ፊል ላይክ ፕሮፌሽናል ሳይድ ኦፍ ሜዲሲን አለ አይደል? ይሄ ሄልዝ ኬሩ ብቻ ሳይሆን ስለ ይሄ ገቨርንመንት እንዴት ነው ፖሊሲው ምን ይመስላል፣ ሄልዝ ኬር ሲስተሙ እንዴት ነው የሚሉት ምናምን በደንብ እየተማርኩበት ያለሁት ኮንፈረንስ ነው ይሄኛው እና አም ግላድ እዚህ በመሆኔ። ሶ አሁን ምሳ እንበላለን። ከዛ ከምሳ በኋላ ሌሎች ሴሽኖች ይኖራሉ። እሱንም የማሳያችሁ ይሆናል። አብራችሁኝ ነው። እሺ ምሳ ስበላ አይታችሁኛል። በጣም የሚጣፍጥ ምግብ ነበረ። ሶ አሁን ከሰዓት ፕሮግራሙ ደግሞ ሊጀምር ነው። ኦልሬዲ ጀምሯል መሰለኝ። እኔም ልገባ ነው እና ከዚህ በፊት አድዋ መጥቼ ያሳይቻችሁ ነበር ቦታው በጣም እንደሚያምር። ሶ አሁንም ልደግምባችሁ ነው። በጣም ነው የሚያምረው። ላይክ the view ላይክ ኢትዮጵያ ውስጥ ራሱ ያላችሁ አይመስላችሁም። ጀስት ይሄ ቅርሱ ምናምን አይ ሚን ብቻ ጦርነቱ የሚገልጹ ነገሮች ምናምን ስላሉ ነው እንጂ ኢትዮጵያ ውስጥ እንዳላችሁ የሚሰማችሁ ላይክ ጽዳቱ ምኑ ብቻ ኤቭሪቲንግ ሉክስ ኩል እና አብረን እንገባለን ወደ ከሰዓቱ ፕሮግራም። ስለ ፕሮግራሙ አንዳንድ ነገር እንድነግራችሁ ከተካፈልኩት ላይክ ምንድነው ፕሮግራሙ እንዴት እየሄደ ነው የሚለውን ማለት ነው። እንደነገርኳችሁ የኢስት አፍሪካ ሄልዝ ኬር ፌዴሬሽን አኑዋል ስብሰባ ነው። ለ13ኛ ጊዜ ነው የሚካሄደው እና ምን ፖይንቶች ተነስተው ነበር። ለምሳሌ ትላንትና እንዴት ነው አፍሪካም ኢስት አፍሪካም ማለት ነው ላይክ የራሳችንን መድኃኒት ማምረት የምንችለው የተለያዩ የሄልዝ ኬር ፋሲሊቲዎችን እንዴት ነው ኢምፖርት ከማድረግ ይልቅ ራሳችን አፍሪካ ውስጥ እንዴት ነው አብርተን በራሳችን መጠቀም የምንችለውን ላይክ ሜድ ኢን አፍሪካ ማለት ነው ነገሮችን እንዴት ነው እንደዛ ማድረግ የምንችለው የሚለውን እየተወያየን ነበረ። ዛሬ ደግሞ የፐብሊክ ሄልዝ ጉዳይ ነበር ሲነሳ የነበረው። የተለያዩ ፓንደሚክ በሽታዎች አፍሪካ ውስጥ እንዳለ ይታወቃል። ላይክ እና ኢቦላ ሊሆን ይችላል ብቻ ሌሎችም አሉ እና እነዚህን እንዴት ነው ኮንትሮል እየተደረገ የነበረው። አንዱ ሀገር ለሌላኛው ሀገር ተሞክሮን ያካፍላል፣ የሰራለትን መንገድ ይናገራል ምናምን፣ እንዲሁም ምን ላይ እንደደረሱ የተለያዩ ሀገሮች ልምዳቸውን ያካፍሉናል ማለት ነው። እስካሁን እንደዛ ነበር። ከሰዓቱ ደግሞ ሌላ ቶፒክ ነው የሚሆነው እና እስኪ እኔም አሁን ልገባ ነው። አብራችሁኝ ነው።
From what I heard from the boys I got, I think they were not happy. We're really honored, Excellencies, Ministers, that ሰላም እንዴት አደራችሁ? እስከዛሬ የኢስት አፍሪካ ሄልዝ ፌዴሬሽን ስብሰባ ምን ይመስላል፣ እንዴት ነበረ፣ ምን አወራን የሚሉትን እያሳያችሁ ነበረ። ዛሬ ኢትስ ፈን ዴይ፣ ሶስተኛ ቀን ነው፣ የመጨረሻ ቀን ነው እና ጉብኝት እናደርጋለን። ብዙ የቦታ አማራጮች ነበሩ። ከዛ መሀል እኔ ሁለት ቦታዎችን መርጫለሁ፣ ሴንት ፖል እና የዩኒቲ ፓርክ ማለት ነው። ስለዚህ ዛሬ ሁለቱንም ቦታዎች የማሳያችሁ ይሆናል። አም ሶ ኤክሳይትድ፣ በጣም ምን እንደሚመስል ማየት ፈልጊያለሁ። ብሎይን የማሳያችሁ ይሆናል። እስካሁን ዶይን እንደሚመስል እያሳየኋችሁ ነበረ። በጣም አሪፍ ጊዜ ነበረ ያሳለፍነው። ያ ቅዱስ ጳውሎስ ሆስፒታል ነበር የሄድነው። እዛም ላይክ ሀገራችን ውስጥ አሉ እንዴ ብዬ የተደነቅኩበት አይነት ላቦራቶሪ ማሽኖችን አይቼ ነበረ። ከዛ በኋላ ደግሞ ወደ ሪፕሮዳክቲቭ ሄልዝ ዩኒታቸው ጋር ሄድንና በጣም የሚደነቅ ስራ ይሄ በሴቶች ላይም ደግሞ ፕራይቬሲያቸው ተጠብቆ ሃይ ሜንቴናንስ የሆነ ሰርቪስን የሚያገኙበትን ሁኔታ አዘጋጅቶላቸዋል እና I really admire that። ባት ላይ ደግሞ ዩኒቲ ፓርክ እንሄዳለን ብያችሁ ነበር፣ ግን አንፎርቹኔትሊ በሰዓት መጣበብ ምክንያት መሄድ አልቻልንም። ስለዚህ ቅዱስ ጳውሎስ ብቻ ሄድንና ተመልሰን መጣም ማለት ነው። ስለዚህ ቭሎጌ ይህን ይመስላል። I hope you enjoy it። እንዲህ አይነት ቪዲዮዎች ለቀ እንዳያመልጧችሁ ሰብስክራይብ አድርጉ፣ እንዲሁም የደወል ምልክቱን ተጫኗት። በኔክስት ቪዲዮ እስክንገናኝ ባይ ባይ።